በታሪክ ጠልቀን ስንገባ በደረቁ በረሃና በጸጥታ በተሞሉ ተራሮች መካከል እስራኤል ልጆች በችግርና በፈተና የተሞላ ቅርጽ ይዘው በምድራቸው ይኖሩ ነበር። ይህ ታሪክ በቅዱስ ቁርአን ውስጥ ከተነገሩት እጅግ በጣም አስደናቂ ታሪኮች አንዱ ሲሆን በትምህርቶችና በሥነ ምግባር የተሞላ ነው። የእስራኤል ልጆችና የላሟ ታሪክ። ጸጥ ባለ ምሽት የመንደሩ ነዋሪዎች እንደ ሁል ጊዜው ጥሩ እንቅልፍ ተኝተው ሳለ ድንገተኛ ጩኸት ዝምታውን ሰበረ። አንድ ሰውዬ አሰቃቂ በሆነ መንገድ ተገድሏል እና ስለ ፈጻሚው ምንም ግልጽ ፍንጭ አልተገኘም። ትርምስ መስፋፋት ጀመረ፣ ጥርጣሬውም በሁሉም ዘንድ ተስፋፋ። የመንደሩ ሽማግሌዎች ወንጀሉን እንዴት እንደሚፈቱት ለመነጋገር ተሰበሰቡ። እነሱንም አንድ የሚያስማማቸው ሐሳብ ተገኘ። ነቢዩ ሙሳን መፍትሄ እንዲሰጠን ልንጠይቀው ይገባል፣ እርሱ የአላህ ነቢይ ነውና አያሳዝነንም በማለት ወደ ሙሳ ዓለይሂ ሰላም በመሄድ ጉዳዩን አሳወቋቸው። ሙሳም ዞር ብለው ረጋ ብለው ካዳመጧቸው በኋላ እንዲታገሱ አሳሰቡ። ከትንሽ ጊዜ ቆይታም በኋላ ላም እንድታርዱ አላህ ያዛችኋል በማለት ነገሯቸው። ጉዳዩን በቀላሉ ባልተቀበሉት የእስራኤል ልጆች መካከል የጦፈ ክርክር ተጀመረ። ከነሱ ውስጥም አንዱ ወደ ሙሳ ዞሮ ሙሳ እየቀለድክብን ነው? አንድ ላም ማረድ እንዴት ገዳይ እንድንይዝ ይረዳናል? በማለት ጠየቀ። ሙሳም በእርጋታ መለሰ፣ እኔ ከመሃይማኖች ከመሆን በአላህ እጠበቃለሁ። ግራም መጋባት ቦታውን ሞላው። ሰዎች እርስ በርስ ጮክ ብለው ማጉረምረም ጀመሩ። ከመካከላቸው አንዱ እንግዳ ነገር ነው እየጠየከን ያለኸው፣ ገዳዩን እየፈለግን ነው፣ ላም ማረድ እንዴት መፍትሄ ይሆናል? በማለት ጠየቀ። ሌላኛውም ተነሳና ይህ መለኮታዊ ትዕዛዝ ነውና ልንታዘዘው ይገባል፣ ነገር ግን የትኛውን ላም ብሎ ይጠይቃል። ሕዝቡም ወደ ሙሳ ይዞራሉ። ጌታህ ምን አይነት ላም እንደሆነ እንዲያሳየን ለምን ይሉታል እያላገጡ። ሙሳም ያላረጀችም ልጅ ያልሆነችም ላም እንዲያመጡ እንደታዘዙ ይነግራቸዋል። ከመካከላቸው አንድ ሰው ተነስቶ ምን ማለት ነው ያላረጀችም ሆነ ልጅ ያልሆነች ብሎ ይጠይቃል። ሌላውም ተነስቶ ተጨማሪ ማብራሪያ እንፈልጋለን፣ ላሟን በመምረጥ ላይ ስህተት ብንሰራስ? እንደገና መጨቃጨቅ ጀመሩ። ወደ ሙሳ ዓለይሂ ሰላም አዲስ ጥያቄ ይዘው ተመለሱ። ጌታህን ለምነው ቀለሟ ምን እንደሆነ ያሳየን ብለውም ጠየቁ። ራእዩም መጣ። የላሟንም ቀለም በግልጽ ተነገራቸው። ተመልካቾችን የሚያስደስት ቢጫ ቀለም ያላት ላም በማለት ይነግራቸዋል። ከህዝቡ መካከል ድምፆች ተነሱ። ከመካከላቸው አንዱ ይህ ቀለም አለ እንዴ? ደግሞ ደማቅ ቢጫ ላም፣ ከዚህ በፊት እንደዚህ ያለ ነገር ሰምተን አናቅም በማለት መለሱ። ሌላው ደግሞ እንዲህ አይነት ላም ማግኘት ቀላል አይሆንም አለ። መጨቃጨቃቸውንና መጠራጠራቸውን ቀጠሉ። ላሟን ከመፈለግ ይልቅ ወደ ሙሳ ዓለይሂ ሰላም ሌላ ጥያቄ ይዘው ተመለሱ። ስለ ላሚቷ ተጨማሪ ነገር እንዲነግረን ጌታህን ጠይቅልን አሉት። ሙሳም መሬት አርሳ ማታቅ፣ ልጅ ወልዳ ማታቅ፣ ወተት ታልባ ማታቅ መሆኗን ይነግራቸዋል። በዚህን ጊዜ አንዳንዶቹ ጉዳዩን የበለጠ እያወሳሰቡት መሆኑን ይገነዘባሉ። ከእስራኤል ልጆች ጠቢባን አንዱ እንዲህ አለ፣ ከጅምሩ ላም አርደን ቢሆን ኖሮ ስራውን እናጠናቅቅ ነበር። ነገር ግን በጥያቄዎቻችን ስራውን ከባድ አድርገነዋል። ከትንሽ ጊዜ ቆይታ በኋላ እነዚህ ልዩ ባህሪያት ያሏትን ላም ፍለጋ ተጀመረ። የእስራኤል ልጆች ወደ አጎራባች መንደሮችና እርሻዎች ተበታትነው ገበሬዎችን እነዚህም ባህሪያት ስላላት ላም መኖሩን ማጠያየቅ ጀመሩ። በተለይ እስራኤል ልጆች ላሞችን ለማረስ ወይም ለማጠጣት ስለሚያውሉ እንደዚህ አይነት ላም እስራኤል ውስጥ የተለመደ ስላልሆነ ላሟን ፍለጋ ከመንደር ወጡ። ይህች ላም የየትኛውም ሥራ መዋል እንደሌለባት ራእዩ ግልጽ አድርጓል። ቀናት እያለፉ ሲሄዱ አንዳንዶቹ ተስፋ መቁረጥ ጀመሩ፣ ሌሎች ደግሞ መጠየቃቸውን ቀጥለዋል። ከረጅም ጊዜ ፍለጋ በኋላ አንድ ሰው ወሳኝ ዜና ይዞ ይመጣል። ከዚህ ርቃ በምትገኝ አንድ መንደር አንድ ወላጅ አልባ ሕፃን የወህዩን ባህሪ የምትሟላ ላም እንዳለው አወቁ። እነሱም በፍጥነት ወደዚያች መንደር ሄዱና አንድ ወላጅ አልባ ወጣት በአንድ ትንሽ እርሻ ላይ ቢጫ ላም ሲጠብቅ አገኙ። ወጣቱ ከዕድሜ ባለጸጋ እናቱ ጋር ይኖር ነበር። በመልካም ምግባሩና በላሟ ይታወቅ ነበር።
እስራኤላውያን መጥተው ላሟን ሊገዙት ጠየቁ። ወጣቱ በሕይወቱ ያለው ብቸኛ ንብረት ስለነበር መጀመሪያ ላይ እምቢ አለ። በወጣቱ መንደር ውስጥ ከነበሩት ሽማግሌዎች አንዱ ስለ ላሟና እስራኤላውያን በጣም እንደሚፈልጓት ስላወቀ ዋጋውን ከፍ እንዲያደርገው ለወጣቱ ነገረው። በእስራኤላውያንና በወጣቱ መካከል ድርድርም ተጀመረ። እሱም መጀመሪያ ላይ ከላሟ ክብደት እኩል የሆነ ወርቅ እንዲያመጡለት ጠየቀ። ሰዎቹ አጥብቀው ቢቃወሙም ከመቀበል ውጭ ሌላ አማራጭ እንደሌላቸው ተረድተዋል። በተለይ ብዙ ቀናትን ፍለጋ አድርገዋል። ገንዘቡንም ሰብስበው ለወጣቱ የጠየቀውን አቀረቡ። ወጣቱም ለሽያጭ ተስማማ። ነገር ግን ሁኔታዎችን አስቀመጠ። ላሟ በአክብሮት እንድትያዝና ለመለኮታዊ ትዕዛዞች ብቻ እንዲጠቀሟትም ጠየቀ። እስራኤላውያን ላሟን በታላቅ ጥንቃቄ መርተው ወደ መንደራቸው አደረሱ። ላሟ የሚያብረቀርቅ ወርቅ ትመስል ነበር። ከፀሐይ በታች የመንደሩ ሰዎች በጣም ተገረሙ። ሁሉም ሰው ስለዚህች ብርቅዬ ላምና እሱን ለማግኘት ስላደረጉት አድካሚ ጉዞ ያወሩ ነበር። የአላህ ትዕዛዝ ቢያሟሉም ስለሚያደርጉት ነገር አዋጭነት ግን እርግጠኛ አልነበሩም። ሙሳም ዓለይሂ ሰላም ጉዳዩን ሲከታተሉ ቆይተው ላሟን እንዲያርዱ አዘዟቸው። እርዱ ተጠናቀቀ። ሕዝቡም ስለሚቀጥለው እርምጃ በክትትል መጠበቅ ጀመረ። የሙሳን ትዕዛዝ ተከትለው ከላሟ አንድ አካል ወስደው ሬሳውን በጥቂቱ መቱት። ትዕይንቱ በጣም የሚያስደንቅ ነበር። በድንገት በአላህ ኃይል ሕይወት ወደ አስክሬኑ ተመለሰ። ሰውየው ገዳዩ ላይ ጣቱን እየቀሰረ የወንድሜ ልጅ ነው ብሎ ተናገረ። የመደነቅና የፍርሃት ጩኸት በሕዝቡ መካከል ወጣ። ከክስተቱ በኋላ ሙሳ ዓለይሂ ሰላም ከእስራኤል ልጆች ጋር ከትዕዛዙ በስተጀርባ ያለውን ጥበብ ለማስረዳት ተቀመጠ። አላህ ፍርዱንና ኃይሉን ማሳየትና ከእምነታቸውና ትዕግስታቸውን ሊፈትን እንደፈለገም ነገራቸው። አላህም ሁሉንም አዋቂና አስታዋሽ መሆኑንም ነገራቸው። ይህ ታሪክ አላህ እውነትን ለመግለጥ በጨለማም ጊዜ ውስጥ እንዴት በፍትሐዊነት ጣልቃ እንደሚገባና በአላህ ላይ ማመንና እርሱን ትዕዛዛት መከተል ብቸኛው የመዳን መንገድ እንደሆነ ያስተምረናል። በቀጣይ በሌላ አስደማሚ ታሪክ እስከምንመለስ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።